ውጤት ብቻ ሳይሆን ድክመቶችም ነበሩ። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት አመራሮቻችን ዝም ብሎ እርስ በርስ ተሸፋፍኖ ማለፍ አይጠቅም። የሚጠቅመው ችግሮች ያሉበትን ቦታ ለይቶ ይልቅ መደገፍ የበለጠ ውጤታማ ያደርገናልና ያልተፈጸመ የተንጠባጠበ ስራ አለ ካቀርነው እቅድ ውስጥ። ምን ስለሆነ ነው ጉለቶች የታዩት? ጉለት በታየባቸው ልክ ጉለት የታየባቸውን ዘርፎች ለይተን ማውጣት አለብን። ሁሉንም በጅምላው የምናመሰግንበት፣ ሁሉንም በጅምላ የምንወቅስበት ሳይሆን ጉለት የታየበትን ሴክተር ጉለት ያሳየውን አመራር እንዴት አድርገን መደገፍና እኩል ደረጃ ላይ ማምጣት እንችላለን የሚለው የግምገማችን ትኩረት ይሁን። በአመራር በሴክተር በክፍለ ከተሞች በወረዳዎች መካከል ወደ እኩል ደረጃ የመፈጸም እኩል ደረጃ ለመምጣት ተመሳሳይ ትጋት ያለመታየት ይስተዋላል። ይህንንም እየጠበበ የመጣ አፈጻጸም ልዩነት የተስተዋለ ቢሆንም በተሻለ ሁኔታ ማቀራረብ እንችላለን። ስለዚህ አንደኛ የወጣ ገባነት ለምንድን ነው የሚታየው? ሁለተኛ እንዴት እናቀራርብ? መደገፍ የሚገባውን ሴክተር አመራር በየደረጃ ያለውን የአፈጻጸም ልዩነት ማጥበብ የሚቻልበትን አግባብ ትኩረት አድርገን እንድንሰራ የሚያስችለን ዛሬ ትኩረት አድርገን ስንገመግም ነው። ባገኘነው ውጤት ሳንረካ፣ ባገኘነው ውጤት ሳንዘናጋ የበለጠ ውጤት ለማስመዝገብ ከጥንካሬዎቻችን እንማራለን። ሰራን፣ ውጤት አመጣን ብቻውን በቂ አይደለም። እንዴት ይሄ ውጤት ሊመዘገብ ቻለ? ምንድነው የምንማረው ከጥንካሬያችን? እንዴት አድርገን እናስፋው? ከዚህ የተሻለስ ልናስመዘግብ አንችልም ነበር ወይ ብለን ግምገማችን ላይ ትልቅ ትኩረት አድርገን እንድንሰራ ያስፈልጋል። ሁልጊዜ የተሻለ ለመስራት የላቀ ውጤት ደግሞ ከዚህ በላይ ለማስመዝገብ መስጋታችን ከህዝባችን ፍላጎት ጋር የተጣጣመ የተቀራረበ ውጤት እንድናስመዘግብ ጉልበት ይሆነናል። የላቀ ውጤት ባስመዘገብንባቸው ዘርፎች እና ባቀርናቸውና ውጤት ባስመዘገብናቸው ግቦች እንዴት ስለሰራን ነው የሚለውን የግምገማችን ማዕከል እናድርገው። በሁሉም ዘርፍ ያቀርናቸው እቅዶቻችንን በአማካይ 95 እጅ በላይ መፈጸም ችለናል። ለዚህ ለላቀ ውጤት መላውን በየደረጃው ያለውን አመራር ከልቤ ማመስገን እወዳለሁ። በዚህ በየጊዜው እያደገ የመጣ ውጤት እየተመዘገበ የመጣበት ዋናውን ቁልፍ ምክንያት በግምገማችን ትኩረት ልናደርግበት ይገባል። በተለይም አመራራችን በየደረጃው በተናበበ በተቀናጀ በአንድነት መንፈስ ስራው ላይ ትኩረት አድርጎ የሰራበት ሲሰራም 24/7 የስራ መርሃ ግብር አውጥተን ሁሉም አመራር በዚህ የስራ መርሃ ግብር ውስጥ የራሱን አስተዋጽኦ ማድረግ እንዲችል ትኩረት አድርጎ ስራው ላይ ውጤታማ መሆን እንዲችል ያደረግነው ርብርብ ያመጣው ነው። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በእርግጥ ውጤቱ የአመራሮቻችን ብቻ አይደለም። እንደ አመራር የመሪነት ሚናውን እንደ መንግስት የመሪነት ሚናውን ብንወስድም በየደረጃው የተሳተፈው ህዝባችን የተለያየ የልማት አካሎች አጋሮች ከኛ ጋራ በእኛ የስራ መርሃ ግብር ውስጥ እየገቡ በተሻሻለ የአሰራር ስርዓትና የስራ ባህል ከኛ ጋራ ተክተዋል፣ ሰርተዋል። በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። በግምገማዎቻችን ቱ ዘ ፖይንት ጊዜያችንን በአግባቡ ይጠቀም እነኚህ ባልኳቸውና በተጨማሪ በሪፖርት በሚቀርቡልን ጉዳዮች ላይ ትኩረት አድርገን በሱፐርቪዥንም ሪፖርታችንን በክትትልም
ያረጋገጥነው ነው። ድክመቶቹም በዛው ልክ ተለይተው ማሳያዎቹ በሪፖርት ውስጥ ይቀርቡልናል። ስለዚህ እነሱ ላይ ብቻ ሳንመረኮዝ ወይም ደግሞ ሳናተኩር ሰፋ አድርገን በየአፈጻጸማችን የምናውቀውን መነሻ አድርገን ተጨባጭ የሆነ ግንባታ መሰረት ያደረገ ለተሻለ አፈጻጸም ለማነሳሳት በሚያግዝ መልኩ ግምገማችንን እናስኪድላለሁኝ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም ጊዜ። አመሰግናለሁ።